በወይዘሮ አልማዝና በዳዊት መካከል ወይም በሉሊት በሶስታቸው መካከል አዲስ ነገር ተከስቷል ማለት ነው። ውድና የተከበራችሁ ቤተሰቦቼ ዳዊት ልዕልትን እየተከተለ ከወይዘሮ አልማዝ ክላስ እንደገባ ከዚህ ቀደም ነግሬያችኋለሁ ማለት ነው። አሁን ዳዊት እና ሉሊት ማለት ዳዊት እና ልዕልት ተፋጠዋል ማለት ነው። ወይዘሮ አልማዝ ዳዊት መምጣቱን ስላወቀች ከዛ ክላስ ጠፍታለች። እንዴት እንዳወቀች ግን እስካሁን ድረስ የታወቀ ነገር የለም ማለት ነው። እናም ወይዘሮ አልማዝ ከዛ ክላስ ስትጠፋ ዳዊትና ልዕልት ተፋጠዋል ማለት ነው። ዳዊትና ልዕልት እናትሽ የት እንዳለች እስከዛሬ ድረስ አላቅም እያልሽ ነበረ። ነገር ግን ታውቂያለሽ ሉሊትን እህትሽንም እንደዛ የምታምንሽንና የምትወድሽን እህትሽን ከድተሻታል። እሱን ታዩ እኔንም ከድተሽኛል። ሁሉንም ሰው እንደዛ እንደምትጓጓልሽ እንደምትሳሳልሽ እያወቅሽ እንዴት በዚህ ደረጃ ትገኛለሽ? ለስራቶች ይበልልኝ እንኳን ለማመጣችሁ እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናን አትንሱ። ምክንያቱም አዳዲስ ቪዲዮ ስሰራ ወደ እናንተ እንዲደርሳችሁ የኖቲፊኬሽኗን ምልክት መጫን ያለባችሁ። ከዛ በተረፈ ነባሮች ስወዳችሁ ሁላችሁም ይህ ቪዲዮ የሚደርሳችሁ ይህን ቪዲዮ የምትመለከቱ ላይክ በማድረግ ተባበሩኝ ማለት ነው። ምክንያቱም የእናንተ አንድ ላይክ ለኔ ይጠቅመኛል። እዚህ ከደረሳችሁ ላይክ ማድረጋችሁን አትርሱ። አመሰግናለሁ። ዳዊትና ልዕልት ተፋጠዋል። ልዕልት ግራ ተጋብታለች። ዳዊትን ስትዋሸው ከርማ እናት ያለችበትን ቦታ አላቅም እያለች፣ ነገር ግን ዳዊት ከስር ከስሯ እየተከተለ ያለችበት ድረስ ደርሷል ማለት ነው። ልዕልት የምትናገረው ግራ ገብቷታል። የዋሸችው ውሸት የከዳቻቸው ክህደት ግራ ጋብቷትኝ ምን ማለት እንዳለባት እዛው ድርቅ ብላ ቀርታለች። ዳዊት አፋጧታል። እንዴት ትዋሽኛለሽ? እናቴ ያለችበትን ቦታ አላቅም እያልሽ ነበር፣ ነገር ግን አንቺ ታውቂያለሽ። እስኪ አሁን ለእህትሽ ምን ልትያት ነው? እህትሽን ምን ብለሽ ምን ብለሽ ልታሳምኛት ነው? እኔንስ ተይው። እኔን እንደ ጥላት ወይም እንደ ባዳ አድርገሽ ነው የምታይኝ። ነገር ግን ያችን የምትወጃትን እህትሽን የምትሳሽላትን እህትሽን ወይም ደግሞ ከምንም በላይ ከሷ ውጭ ሌላ ሰው የለኝም የምትላትን እህትሽን ምን ብለሽ ልመልሽላት ነው? እንዴት ይህን ክህደት ምን ብለሽ ልታሳምኛት ነው? በነገራችን ላይ እኛ እየጠረጠርን ነበር። እሷ ግን ስላንቺ ያላት እምነት 0 እንኳን የሚቀንስ አይደለም። ልዕልት የምታውቀው ነገር ካለ ስለ እናቷ መታ ትነግረኛለች። ልዕልት አትደብቀኝም፣ ልዕልትን አምናታለሁ፣ ልዕልትን እኔ ከማንም በላይ አውቃታለሁ እያለች ስለ አንቺ ትከራከራለች። አንቺ ግን ምንም 0 ነሽ፣ አንቺ ለእሷ እንኳን አትቆሚም እያለ እሷንም እያፋጠጣት ነው ማለት እና በነገራችን ላይ ቤተሰቦቼ በልዕልትን መፍረድ አይቻልም። አንደኛ እናቷ ናት። ሰው መቼም እናቱን አሳልፎ አይሰጥም። በምትችለውና የምትችለውን ያክል እያደረገች ነው። እናቴ ተይ ከዚህ ነገር ውጪ እባክሽን፣ ለእኔ እያልሽ የምታደርገውን ነገር በፍጹም አልፈልግም። ለእኔ ብለሽ አንድም ነገር አታደርጊም። እባክሽን ይህን ክፋትሽን አቆሚ፣ እኔ ይህን ነገር አልፈልግም እያለቻት ነበር። እሷ ግን መስመሯ ጥጥ ነው። የምትፈልገውንና የምታስበውን ነገር ከማድረግ ውጪ ሌላ ነገር አትሰማም። እናም ወይዘሮ አልማዝ አሁን መጨረሻዋ ምን እንደሚሆን በዛሬው ያው ዛሬ አዲስ ቪዲዮ ይለቀቃል እና በዛሬው ቪዲዮ የምናየው ይሆናል። ውድና የተከበራችሁ ቤተሰቦቼ እኔ እዚህ ላይ ያበቃለሁ። እንደነገርኳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እያደረጋችሁ በያላችሁበት ሰላማችሁ ይብዛልኝ። ባባይ ውዶችዬ